የምትመለከቱት እንግዲህ ደርሰናል። ወንጪ አዱን እናገኘዋለን ብዬ ተስፋ አደርጋለሁ። ወንጪ መግቢያ ላይ ነው የምንገኘው። እንደምትመለከቱት ተፈጥሮ ያደላት ኦሮሚያ ልዩ ማለትም ኦሮሚያ ክልል ማለትም ወንጪ ከወሊሶ ወደ 39 ኪሎ ሜትር ተጉዘን እንግዲህ ወንጪ እንገኛለን። ዋው ተፈጥሮ ውበቱ በጣም ነው የሚማርከው፣ በጣም ነው የሚያምረው። እንደ ሀገር አቀፍ ሞዴሊስቶችም እዚህ ውስጥ ይገኛሉ። ትናንት መተን ነበር፣ አዱናይን አላገኘነው ነበር። ዛሬ እናገኘዋለን ተስፋ እናደርጋለን። እንግዲህ ዳይ ወደ አዱናይ እንሄዳለን። እንግዲህ አላማችን አልተሳካም። ከዛ ሁሉ ኪሎ ሜትር ተጉዘን መተን ነበረ፣ ነገር ግን አልተሳካም። ምናልባት ኔክስት ቻንስ የሰው ልጅ ይወድቃል ይነሳል፣ ብዙ ቻሌንጅ አይቶ ነው የሚለፋውና አልተሳካም። እንግዲህ የኢትዮጵያ 100 ማለት ከ12 100 ሚሶች ውስጥ እነዚህ ባሶች ናቸው። ጉዞዎቹም ተነስተዋል። አዱናይን አላገኘነውም። ኔክስት ምናልባት ቻንሳችን እንሞክራለን። አሁን ምናልባት ዞር ዞር ብለን ሌላ ቦታዎች እናያለን። አመሰግናለሁ። እንግዲህ ወደ እንትኑ እየወጣ ነው። በዚህ ላይ ተወጥቶ ወደ ታች ሲታይ እንዴት አባቱ እንደሚያምር ውበቱ፣ የወንጪ ውበት እዚህ ላይ ነው የሚገኘው። እንግዲህ የወንጪ ዋና ቪው የሚታይበት ቦታ እቺ ነች እና እዚህ ከፍታ ላይ ሆነን ወደ ታች ስናይ እውነት የምር ገነት ነው የሚመስለው። ይህ ማለት ቅዝቃዜው፣ የሀይቁ እንትን በቃ ተፈጥሮ እንዲህ ነች። ምን በተራራ ታጀበ። ከዛ ባሻገር ከ4-5 በላይ ደሴቶች ያሉበት ተፈጥሮ ለየት ያደረገችው። ከዛ ባሻገር እዚህ ከታች የምንመለከተው ደግሞ የመስታወት ድልድይ ነው። እዚህ ላይ ተኩኖም ወደ ታች ማየት ይቻላል ማለት ነው። መስታወት ድልድይ ነው። በጣም ነው የሚያምረው። እኔ ማውቀው ይህን መስታወት ድልድይ ቻይና ሀገር እንጂ ኢትዮጵያ ላይ በዚህ መልኩ አልታየም። በክቡር ጠቅላይ ሚኒስትራችን በዶክተር አብይ አህመድ የተሰራው ይህ ታላቅ ፕሮጀክት የወንጪ ፕሮጀክት ይኸው መሰረተ ድንጋይ የተጣለበት ቦታ ይህን ይመስላል። ዶክተር አብይ አህመድ አሊ ይላል። ስለዚህ ምናልባት ዞር ዞር እያለን ወንጪን ታች አካባቢ አይተን እንመለሳለን። እንግዲህ ዱብ ብለናል። ቅድም ከነበርነው ታች ወርደናል። እንግዲህ እንደምትመለከቱት ሀይቁ በተለይ ደግሞ ቤርጎች እዚህ ተፈጥሮ ያደለው ዋናው ቦታ ቅድም ከላይ ሆነን ነበር ያየነው። አሁን ወርደን ደግሞ ታች ላይ ያየነው እንገኛለን። ወደ ውስጥ አካባቢ ዞር ዞር ብለን እናያለን። ጀልባ አለ፣ ሀይቆች ማለት ደሴቶች አሉ። ደሴቶችንም ምናልባት ከቻለን ልናይ እንችላለን። ተራራው ደስ ይላል። ተፈጥሮ በጣም ውብና ማራኪ ነው። እስቲ ወደ ውስጥ ገብተን እናያለን ማለት ነው። ሰዎች ግን ሀገራችን ማየት አለብን። ሀገራችን ውብ ናት፣ ማራኪ ናት። በጣም ነው የምታምረው። ሀገራችን ውብ ናት፣ ማራኪ ናት። በጣም በቃ ይለያል። ሀገራችን ሁላችንም እየዞርን የተሰሩ ፕሮጀክቶችን ማየት መቻል አለብን። ቪው በዚህ መልኩ ውብና ማራኪ ናት። በጣም ይለያል። አምፖሎቹ በጣም ዓለምን የሚያስደንቅ ይሄ ዙፋን በጣም ውብና እስቲ ነው እንዴት አባቱ ነው የሚያምረው። በጣም ነው የሚያምረው እና ወደ ውጭ አካባቢ ደግሞ በተራ እናያለን። እና ቅድም ያየንበት በጣም ተፈጥሮ ስታንዳርዱ ኢንተርናሽናል በቃ እኛ የምናውቃቸው እንደዚህ አይነት ደሴቶች እንደዚህ አይነት ሀይቅና እንደዚህ አይነት ሎጆች የምናውቃቸው በዓለም በናሽናል ጂኦግራፊ ነበረ። እውነት ለመናገር ከተሰራ የማይለወጥ ነገር የለም። ወንጪ ማለት በጣም ጫካ የሆነች ቦታ ነበረች። ነገር ግን ሲሰራ ደግሞ ልክ የምናያት እንትን ሁሉም ነገር እዚህ እንዳለ ያየ ነውና እንግዲህ ቴንኪው ልንላችሁ እንወዳለን። ወንጪዎች ትለያላችሁ። እንወዳችኋለን።
በጣም የሚያምረው ውብ ነው። እንግዲህ እንዳያችሁት ነው። ምናልባት ቀጣይ ኔክስት ደግሞ በስፋት መተን የምናሳያችሁናል። ሰብስክራይብ እና ላይክ ማድረጋችሁ ደግሞ እንዳይረሳ። እንወዳችኋለን።